የሚነሳው አሁን ባለው ህገ መንግስት ነው። ምክንያቱም አሁን ባለው ህገ መንግስት ክልል ብሎ ስላስቀመጠልን አዲስ አበባ ደግሞ እዛ ውስጥ ስለምትገኝ የኛ ናት ወይም የኛ ዋና ከተማ ናት የሚለው እኛም ደግሞ አዲስ ህገ መንግስት በመናዋቀረው ኦሮሚያም የህዝብ ፍላጎት መሰረት ባረገ ህዝቡን በማይጎዳ የህዝቡ ጥያቄ ዋና ከተማ ሆና እንድትቀጥል ነው። ዋና ከተማ እንድትሆን ነው። እኛም የምናረጋት እኮ የዋና ከተማ ነው የሚለው የማን አዲስ አበባ የኢትዮጵያ ዋና ከተማ ሆና እንደ አንድ ክልል የማንም ሳትሆን ምክንያቱም መዲናችን ናት። የሁሉም አፋርም ያለው ትግራይም ያለው አማራም ያለው ቤንሻንጉል ያለው ሁሉ እናንተ አዲስ አበባን ራሷን የቻለች ክልል ስታደርጉ የኦሮሚያ ክልል ዋና መቀመጫን ይታረጋላችሁ ነው። እኛ ከስሩ ቀድመን እንደገለጽ ነው ኦሮሚያ አሁን ባለው አንድ ክልል ሆኖ አይቀጥልም። እኛ በጂኦግራፊክ ከፋፍለን ፌደራሊዝም እናስቀምጣለን ነው እያልን ያለ ነው። የይገባኛል ውዝግብ ያለባቸው የክልል አስተዳደር ወሰኖችን በምን ትፈቱታላችሁ? እሱን በህገ መንግስቱም ላይ ተቀምጧል። ነገር ግን አልተተገበረበትም እንጂ ይገባኛል ወሰን ለምሳሌ እንደ ወልቃይት ጸገዴ አይነቶቹ በሬፈረንደም ብቻ ነው መፈታት ያለበት። ዓለም አቀፍ ፖለቲካ ህጉም በቀላል ለመፍታት የሚያመቸው ለመንግስት ምቹም ገዢ ፓርቲውም እንደ ትሬንድ አድርጎ መውሰድ ያለበት ግን እንደሱ አይደለም። ማንፌስቶ ላይ እንደዛ በጋራ የምትጠቀሙበት ማንፌስቶ እና ከኢሃፓ የተወሰደው ሐሳብ ትግራይ በኃይል ወሮ የወሰደውን የወልቃይት የጸገዴንና የራያን አካባቢ መልሶ ራሱን ችሎ ክልል ሆኖ ይዋቀራል ነው የሚለው። አቶ ሙልጌታ ይሄን የኢሃፓን አቋም ይቀበሉታል? እዚህ ምንድነው እያልን ያለ ነው? እሱ የፓርቲ ነው። እዚህ ግን እርሶ የኢሃፓ አባል ለኢትዮጵያ አንድነት ብለን ነው። ምክንያቱም እኛ ትብብሩ ይሄን ሐሳብ ይቀበለዋል። ትብብሩ ምክንያቱም ከትብብሩ እኛ 4-5 ፓርቲዎች ሆነን ነው እንትን የመጣ ነው። ስለዚህ እኛ አንድ ማኒፌስቶ የትብብር ማኒፌስቶ እንትን ሲያደርግ ለጊዜ በጊዜ በውይይት በዲስከሽን የሚፈቱ ጉዳዮች ብለን እናስቀምጣለን። እዚህ ላይ ትብብሩ እዚህ ላይ ያለው አቋም ምንድነው? ትብብሩ እዚህ ላይ ያለው እንደተባለው ምንድነው እኛ ከዚህ በፊት ምክንያቱም አሁን እንዳልከው ከዚህ በፊት በኃይል ከተወሰደ አሁን በዲስከሽን በህዝብ ምርጫ ምክንያቱም ወልቃይት እና ራያ የሚለውን ማለት ነው እዛ ያለውን ህዝብ እኔ ወደዚህ ነው የምሄደው እኔ ወደዚህ ነው የምሄደው ወይም የራሴ እንደሌሎቹም የራሴ ራስ ገዝ እንዲኖረኝ ክፍለ ሀገር እንዲኖረኝ ነው የሚል ባወጣነው ህገ መንግስት እና መስፈርት የሚያሟላ ከሆነ በዛ ነው የምንመልሰው። ምክንያቱም እኛ እዛም ይሁን እዛም ኢትዮጵያ ብለን ነው የምናስበው። ዛትስ ዋይ ይህንን ጥያቄ ያመጣው። አቶ ሙልጌታ እርሶ ከትግራይ ክልል የመጡ የትግራይ አካባቢን ወክያለሁ የሚሉ ፖለቲከኛ ነዎት። እርሶ የሚመሩት ፓርቲ የወልቃይትና የጸገዴን ጉዳይ መፍታት እፈልጋለሁ ብሎ ያስቀመጠው ከትግራይ ነጥቆ ትግራይ ከነዛ አካባቢ ውጭ ራሱን ክልል አድርጎ ያቋቋማል የሚል ነው። ይሄን አቋም የፓርቲውን አቋም ይቀበሉታል አይቀበሉት? ምክንያቱም በፓርቲ ዙሪያ ሁሉም እንደምናቀው ማጆሪቲ ቮት ማይኖሪቲ ራይት የሚባላል። የርሶ የግል አቋም ምንድነው? በዚህ ጉዳይ የግል አቋሜ እኔ ያለውን ህገ መንግስት የፈጠረው ነው። እሱን ህገ መንግስት ሳላስተካክል ይህንን ወደዚህ ነው ብዬ የህዝብን ፍላጎት ጣልቃ ገብቼ እንትን አላረግም። ምክንያቱም አሁን ባለኝ አቋም ማለት ነው አሁን በመናወራው ህገ መንግስት የምናወራው ከሆነ ሁላችን እነዚህ ክልል ተብሎ የተሰጠው በዛኛው ህገ መንግስት ነው። ስለዚህ በዛኛው ህገ መንግስት ደግሞ ህገ መንግስቱ ሁሌ መከበር አለበት። ምክንያቱም ስለዚህ ህገ መንግስቱ ይከበር የሚሉ ከሆነማ ከኢሃፓ ሐሳብ ጋር እየተቃረኑ ነው። ህገ መንግስቱ እኛ የምናጸድቀው ህገ መንግስትም ይሁን አሁንም ያለው ህገ መንግስት ምክንያቱም እዚህ ቆሜ የምከራከረው እንዳልኩ ነው በኢሃፓ ምክንያቱም የኔ ሐሳብ ስለተለየ ማጆሪቲው ከደገፈው እኔ በዛን ይዤ ነው ስሩ ስትራግል ህገ መንግስቱን ማሻሻል ብላችሁ አስቀምጣችኋል። የትኞቹን አንቀጾች ነው ማስተካከል ወይም ደግሞ ማሻሻል የምትፈልጉት? ኦኬ ህገ መንግስቱ በአጠቃላይ ህገ መንግስቱ ሰነድ ነው። ሰነዱ መኖር ደግሞ ለሀገር ሉና ወሳኝ ነው። ነገር ግን ከ1983 ዓመተ ምህረት አንፃር ዛሬ ካለንበት ሁኔታ ሲታይ የህብረተሰቡን የእድገት ደረጃ የኢኮኖሚ ደረጃ ሌላውንም ደግሞ የዜጎች የአስተሳሰብ እርከንን አይመጥንም። ስለዚህ ለምሳሌ አንቀጽ 39